እንግዶቻችን ሊደርሱ ነው። ተጎዳሽ እንዴ? ደህና ነኝ። ትንሽ ነው የጎረጠኝ። እየተጠነቀቅሽ ስለታም ነገር አንዳንዴ ሳናስበው ይቆርጠናል። ሁሉም ነገር ደርሷል። ልጆች መምጣት ይችላል። ጥሩ። ዮናስን ካገኘነው ቆየን አይደለም? ዛሬ ጥሩ ምሽት እናሳልፋለን። ምን ሆነሃል? መንገዱን ሙሉ እኮ አንድም ቃል አልተነፈስክም። ምንም የአቤልን ነገር ታውቂ የለም። ግብዣው ድንገት ሲሆን ግራ ገብቶኝ እኮ ነው። የቅርብ ጓደኛ አይደል እንዴ? ሚስቱም ቢሆን በጣም ጥሩ ሰው ናት። ዘና በል እንጂ። ለምትፈልገውን ጉዳይ ደግሞ ብሩ እንደሚሰጣት ዘንጋ። አቤል ሁሉንም ነገር ሊሰጥ ይችላል። እንኳን ደህና መጣችሁ። ሳሪ፣ እንግዶቻችን መጥተዋል። ሳሪ ይወቅሻል በጣም። ቤቱ ደግሞ ሲያምር። ሳራ እንዴት ነሽ? አዲስ ነው። ሚስቴ ዛሬ በጣም ታምራለች አይደለ? ሁሌም እንደዚህ ጨረቃ እንድትመስል ነው የምፈልገው። አዎ በጣም አምሮባታል። ተቀመጡ። ምን ልጋብዛችሁ? ውስኪ ወይስ ወይን? ለነገሩ ዛሬ ጠንከር ያለ ብንወስድ ይሻላል።
የዛሬው ጥሪ ለምንድን ነው? ስለ ቢዝነሱ ነው? አየህ፣ አንተ ሁሌም ስለ ቢዝነስ ነው የምታወራው። ዛሬ ግን ከዚያም በላይ ስለሆነ ስለ ታማኝነት ነው የምናወራው። ስለ ታማኝነት? አዎ፣ ስለ ታማኝነት። አንተ ለኔ በጣም ታማኝ ጓደኛዬ ነህ አይደለም? በዚህ ጊዜ ደግሞ ታማኝ ጓደኛ ማግኘት ይከብዳል። በእርግጥ እንግዲህ ለዚህች ምሽት ሚስጥር ለማትደበቅበት፣ እውነት ፈጣ ለምትወጣበት ለንጹህ ወዳጅነት አቤል ምን ሆኖ ነው እንደዚህ የተለወጠው? ዮናስ የሆነ ነገር ነግሮት ይሆን እንዴ? ይሁንማ የማላውቀው ነገር ተፈጥሯል። ወይኔ አምላኬ! ማሬ፣ እንግዶች እየጠበቁሽ እኮ ነው። ቶሎ ነይ እንጂ። አቤል፣ ይሄ መቼ የተነሳችሁት ፎቶ ነው? እንትና የኔ እኮ በጣም ትናንሽ ናችሁ። እሱ ከብዙ ዓመታት በፊት ዮኒ ከመጀመሪያ ፍቅረኛው ሲጣላ እኔ ነበርኩ ያጽናናሁት። ታስታውሳለህ ዮኒ ያኔ ምን ብለኝ እንደነበር? ከዚህ በኋላ ማንም ሴት አታታልለኝም ብለኝ ነበር። አዎ፣ በእርግጥ ያኔ ልጅ ነበርኩኝ። አሁን ግን ጥላኝ የማትሄድ ሴት አግኝቻለሁ። እውነት ነው። አሁን ትልቅ ሰው ሆነሃል። ግን ሰው ይቀየራል ብለህ ታምናለህ? ማለቴ አታላይ የነበረ ሰው ያው አታላይ ሆኖ ይቀጥላል ብለህ ታምንበታለህ?
እጅሽ ምን ሆነሽ ነው? ፕላስተር አድርገሽበታል እኮ። ቲማቲም ተከፍ ቆርጬው ነው። ደህና ነኝ። አየህ ዮኒ፣ ሚስቴ ምን ያክል ጥንቃቄ ጎደላት እንደሆነች። አንዳንዴ የያዘችው ነገር ስለታማ መኖሩን ትረሳለች። ደም መፍሰሱ ምን ያክል ዋጋ እንደሚያስከፍላት ታውቅ። አቤል ዛሬ ምን ሆነሃል? ግግሩ እኮ በዚህ ይሆናል። ሰምና ወርቅ ትወዳለህ እንዴ? እኛ ኢትዮጵያውያን ሰምና ወርቅ አንወድም እንዴ? አንዳንድ ጊዜ እውነቱን በቀጥታ ከመናገር በዘይቤ መሸፈን እንወዳለን። ስለዚህ አቤል ልጀምር ያሰብከው ፕሮጀክት ምን ነበር? ማለት የገንዘቡን ኢንቨስት ልታደርግበት ያሰብከው? አንድ ነገር ነግሬህ ነበር ዮኒ። የጋራ ካዝናችን ውስጥ ያለው ገንዘብ ለዚህ ጉዳይ እንደማንጠቀመው። ምን? አልገባኝም። ግን እኮ ይኸውልህ ያን ገንዘብ ለሌላ ለልዩ ፕሮጀክት ለውሎ አስቤያለሁ። አሁን ዋናው ነገር ካዝና ውስጥ ያለው ገንዘብ እውነት ነው ወይስ አይደለም የሚለውን ማጣራት ነው። ተጠንቀቂ ማሬ፣ ነገሮች እጅሽ ላይ አልቆያሉ ይመስላል። እኛ ግብዣውን ጨርሰናል መሰለኝ። ብንሄድ ይሻላል። ነቅጧ ስላለበት። ልክ ነሽ አቤላ። እንግዲህ ስለ ግብዣው እናመሰግናለን። እኛ ቤት ገና አላለቀ፣ ፕሮግራሙ ገና አልጀመረም። ናይ ኢትስ ኦኬ። እኛ ደክሞናል፣ ሌላ ጊዜ መተን እንጫወታለን አይደል? በሩ ተቆልፏል። ምን ማለት ነው ተቆልፏል? ማንም ሰው ከዚህ ቤት አይወጣም፣ ቢያንስ እውነቱ እስከሚረጋገጥ ድረስ። አቤል ተው እንጂ ለምን ትቀልድብናለህ? ደክሞናል፣ እንሂዳና አይደለም እንዴ? ቁልፉን ስጠን በቃ። አንድ ሰው ማግጧል፣ እሱም የጋራ ካዝናችንን ባዶ አድርጎታል። ያንን ለማረጋገጥ ደግሞ እዚህ ፖስታ ውስጥ ሁሉም እውነት አለ። ክፈቱና እዩት። አሁን ገና ፕሮግራሙ ተጀመረ። ማን ነው አጥፊው? ምን ቀልድ ነው? አቤል አብዳል እንዴ? ሚስትህ እኮ ናት። ነይ ደግሞ ጓደኛ። አዎ ሚስቴ እና አዎ ጓደኛዬ እኮ። ለዛም ነው ክህደቱ የሚጣፍጠው። አቤል እባክህ፣ እኛ ምንም እናውቀው ነገር ዮኒ ንገረው እንጂ ምንም ነገር እንዳላደረክ።
ምን ብዬ ነው የምነግረው? ታሟል እኮ አንዴ ካዝና አንዴ ማቅጣል። ይሄ እብደት እኮ ነው። ሳራ አትሄድ፣ ገና አልፈቀድኩልህ። እንዳትረፍ። እሺ ውስጥ ምንድን ነው ያለው? ፎቶ ነው ወይስ እውነት ነው ያለው? አንቺ ደግሞ ለዛ ዝግጁ አትመስኝ። ሂድ አጽናናት። መታጠቢያ ቤት እያለቀሰች ነው። እንደ ወትሮ ሂድና ባላት። ለቀን ሁሉንም ነገር አውቋል። ዝም በይ። ትንሽ ቀንሽ። ምን ብለሽ ነው? እኔ ምንም አልነገርኩት። የኳሊ ፖስታ ውስጥ ያለው ማስረጃ ይሁን ለፈጠረ ምንም አላረኩም በለኝ። ምን እያደረክ ነው? ለምንድን ይሄን የምታደርገው? አንቺን ላድንሽ። እኔ መዳን አያስፈልገኝም። ዮናስ እኔን ይወደኛል። በቅርቡ ደግሞ ልንጋባ ነው። አንቺ የምታውቂው ዮናስ የምትወጂው የሳልሽው ዮናስ እንጂ ትክክለኛውን ዮናስ አታውቂው። ትክክለኛው ዮናስ አሁን መታጠቢያ ውስጥ ምን እያደረገ እንደሆነ ዝም በይ። ሰምኛለሽ? እሱ ዝም ብሎ እያስፈራራን ነው። ምንም የሚቆም ነገር የለም። ካዝና ውስጥ ያለው ገንዘብ ደግሞ ሌላ ጉዳይ ነው። ፈጣሪ ሆይ አድርገኸዋል። ገንዘብ ምንም አይደለም። አሁን ከዚህ ሄደን ፖስታውን ከፍተዋለን። የሚፈጠረው ነገር እናየዋለን። አንተ እሱን አታውቀውም። እሱ ተሸንፎ አያውቅም። አለቀልን፣ ጨርሰናል። አይሆንም። ዮናስ እሱ አየሽ፣ ሲጨነቁ እውነቱ ይወጣል። አሁን ወደኛ እየተመለሱ ነው። ፈገግታችን አዘጋጅ። በጣም ጥሩ አቤል፣ ጨዋታው ይበቃል። ይህንን ፖስታ ከፍተዋለሁ። ውስጡ ያለውን ውሸት ካየን በኋላ ግን ከዚህ ቤት እንወጣለን። አይ አትወጣም አሻፈረኝ የምትል ከሆነ ግን በሩን ገንጥዬ ለመውጣት እገደዳለሁ። ይህንን በማድረግ ይቅር እንዳትስል። ክፈተው። ግን አንድ ነገር ላስጠንቅቅህ። አንዴ ከከፈከው በኋላ ወደ ኋላ የሚባል ነገር የለም።
ይሄ የባንክ ማስተላለፊያ ሰነድ ነው። 20 ሚሊዮን ብር። ዮኒ ያንተ ፊርማ ነው? አዎ ህሊና፣ የኔና የእሱ የጋራ ካምፒዮን አካውንት ውስጥ የነበረው ሙሉ ገንዘብ ወደ ግል የውጭ አካውንት ውስጥ አዘዋውሮታል። አቤል ላስረዳ እችላለሁ። ይሄ የውሸት ሰነድ ነው። የቢዝነስ ጉዳይ። ውሸት! የኔን ፊርማ አስመስለ ገንዘብ ወጪ ስታደርግ የቢዝነስ ጉዳይ ነበር? ዮኒ ይሄ እውነት ነው? ለሰርጋችን እንኳን ወጪ መሸፈኛ ብር የለኝም ብለኝ ነበር እኮ። ይሄ ሁሉ ገንዘብ ግን አንቺ ነሽ አይደለም ይሄን ያደረግሽው? እኔ ለእሷ አሳልፈሽ የሰጠሽኝ? እኔ ስለ ገንዘቡ ምን አውቃለሁ? ገንዘቡን አታውቁም፣ ሌላውን ታውቃላችሁ ማለት ነው። አቤል ይሄን አልሰጠም። እዚህ ውስጥ ደግሞ ምንድን ነው ያለው? ያዘው። እሱ ኮፒ ነው፣ እኔ ጋር ኦሪጂናሉ አለ። እናንተ አብራችሁ አትንካኝ፣ እንዳትነካኝ፣ እርኩስ አረመኔ። እባክህ ይቅር በለኝ። እኔ ፈልጌው አይደለም፣ እሱ አዛዝቶኝ ነው እንጂ እኔ ፈልጌው አልነበረም። አስገድዶኝ ነው። አንቺ ምን ነኝ ያስገደድኩሽ? ራስሽ አይደለሽም እንዴ ከሱ ጋር መኖር ሰለቸኛልሽ? አያችሁ እውነት ስትወጣ እንዴት እንደምታምር። አሁን እውነተኛ ማንነታችሁ ወጣ። እኔ ከዚህ ሄዳለሁ። እዚህ ድረስ መቆየት አልፈልግም። አቤል በሩን ክፈትልኝ። እኔ እዚህ ውስጥ ምንም እጅ የለበትም። አውቃለሁ አንቺ ንጹህ ነሽ፣ ግን ደግሞ ምስክሮች መውጣት አይችሉም። አቤል ቁልፉን ስጠን። እንደዚህ ማድረግ አችልም። ይሄ እፈና ነው። ካለበለዚያ ለፖሊስ ነው የምደውለው። ቤት ውስጥ ኔትወርክ የለም እንዴ? የኔ ቤት ስማርት ቤት መሆኑን ረሳው እንዴ? ግድግዳዎች ላይ እኮ ሲግናል ጃምፐር አስገጥሜያለሁ። ማንም ሰው ወደዚያ አይደውልም፣ ማንም ሰው ወደ ውጭ አይደውልም። ሰማኛለህ? ይህን ቤት ትከፍትልናለህ? አትከፍትልንም? ያለበለዚያ እገልሃለሁ። ንገረኝ። እኔን ገደልከኝ ማለት ከዚህ ቤት አትወጣም። የማይሰራው ኔትወርክ አትልፋ፣ ይሰራል። የእኔ ቤት ስማርት ነው ስለ አላመንከኝም አይደል?
ቆይ ላሳይህ። እንኳን ወደ እውነተኛው ቤት በሰላም መጣችሁ። አሁን ጨዋታው ህግ አለው። 20 ሚሊዮን ብሩ የኔ አልነበረም። ከማይነኩ ከማፊያዎች የተበደርኩት። ስለዚህ ይህን ብር እስከ ጠዋት ካልመለስኩ እኔን ሊገሉኝ ይመጣሉ። ምን? አዎ ዮኒ፣ አንተ የሰረከው ገንዘብ የነሱ ነው። ስለዚህ ዮናስ ይህን ገንዘብ ከመለሰ ከዚህ ቤት አንደኛችሁ ትወጣላችሁ።